ታሪክ እነግራችኋለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። 2012 አለፈ ወገኖቼ። 2013 ስድስተኛ ቀን ላይ ነው ያለን። በአዲሱ ዓመት ላይ ቆመን በመጀመሪያው እሁድ ላይ ባለፈው ያለፈውን ዘመን ልናይ ያስፈልገናል። ኢንቨንተሪ ልንሰራ ያስፈልገናል። ምንድን ነው የሆነው ነገር? ወደፊት የሚመጣው ዘመን እግዚአብሔር አምላክ ለእኛ ሊያደርግ ያሰበው ነገር ምንድን ነው ወገኖቼ? እንደገና ደግሞ በአዲስ መንፈስ ጌታ እንዳለ በአዲስ ራእይ በአዲስ እውቀትና ጥበብ ለመራመድ እግዚአብሔር አምላክ ከሕዝቡ ጋር ሊያደርግ ያለው ነገር ምንድን ነው? ከሁሉ የሚበልጠው ደግሞ ከጌታ ጋር ያለን ህብረታችን የት ላይ ነው ያለው ወገኖች? እንዴት ነው ያለ ነው? እንዴት ነው ከጌታ ጋር ያለ ነው? ዛሬ ምን ላይ ነው የቆምነው? አድራሻችን የት ነው ወገኖች? የት እንደሆነ ልንፈትሽ ያስፈልገናል። የት እንዳለ እንደገና እግዚአብሔር ደግሞ ወዴት ሊወስደን እንዳሰበ ልንመረምር ያስፈልገናል ወገን። ኢንቨንተሪ ይሉታል። ብዙ ጊዜ ከፐርቼዚንግ ከአካውንቲንግ ጋር የተያዘ ቋንቋ ስለሆነ ሰዎች ህይወታቸው ሊያዩና ሊመረምሩ ይገባቸዋል። እግዚአብሔር ብዙ ነገር አድርጎልናል። እኔና እናንተ ባለውለታ እግዚአብሔር ብቻ ነው። በእኔና በእናንተ ጉዳይ ምስጋናና ክብር ውዳሴ የሚገባው እሱ ብቻ ነው ወገኖቼ። እኔና እናንተ ጉልበት ያደረገው ነገር የለም። እሱ ግን በጉልበቱ ታምኖ የጠራን አምላክ በየዘመኑ እያደሰ አዲስ ነገር እያደረገ እያሻገረ የፈራነውና የደነገጥነው ነገር ሁሉ እያሻገረ እዚህ አምጥቶናል። አንዳንዴ መልአክም ልኮ አድኖናል። አንዳንዶቻችን እንደዛ አይደለም። ተቀምጠን እያለን ተጨንቀን እያለን ሄበርደን የሚባል አንድ ደሴት ላይ ሚስተር ፓትሮን የሚባል ከነባለቤቱ ወደዛ ለሚሽነሪ አገልግሎት ሄዶ ነበር። በጣም ዋይድ ናቸው የአካባቢ ሰለሞኒያን አይላንድ የሚባሉ ብዙ የሰማችሁት ነገር አለ። በጣም የሚያስፈሩ ሰዎች ናቸው ያሉት። ያው አፍሪካ እንደምናውቀው ብዙ ሰዎች ጫካ እንዳሉ ሰዎች ናቸው። ቋንቋቸውን አያውቁ፣ ግን እግዚአብሔር ተናግሮናል ብለው ወደዚያ ሄዱ። ሲሄዱ አይተዋቸው ስለነበር የሰፈሩ አለቃ የሆነው ቺፉ ከሰዎቹ ጋር ቆጥቶ ያሉበትን ጎጆ ቤት ከበቡት። በጣም የጭንቅ ጊዜ ነው አሉ ሚስ ፓትረን። በጣም የጭንቅ ጌታ ይባል የጭንቅ ጊዜ ነው፣ የጭንቅ ሌሊት ነው አሉ። መጸለይ ጀመር። አሁን እየጸለይን ያለ ነው እግዚአብሔር አምላክ ከዚህ መከራ ነፃ እንዲያወጣን ነው፣ ከዚህ ጭንቅ ከዚህ ሞት ነፃ እንዲያወጣን በጣም መጸለይ ጀመር። እንጸልያለን። ምንም ነገር የለም፣ ግን ተከበናል። ምን እንደሆነ አናውቅም። ያ ሌሊት በጣም ምንፍራው ሌሊት እንደ ሺህ ቀን የሆነው ሌሊት ነጋ። አንድ ሰው አልነበረም። የከበቧቸው ሰዎች በሙሉ የት እንደሄዱ እናውቀው ነገር የለንም። እግዚአብሔር እምነት ሆነልናል። በዛ በማናውቀው ሀገር ያለ ቋንቋ በአስተርጓሚ ወንጌል መስበክ ጀመርናል። ልክ በአመቱ መጨረሻ ላይ የዛ ቦታ የዛ ትራይ ቺፍ የሆነው ሰውዬ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀበለ። አሜን። እና ሌሎችም መጥተዋል። በጣም ያስደነቀን የቺፉ ነው። ዋናው ሊገለን የመጣ ስለነበረ ስለዚህ ነገር መስማት ፈለግ። ምንድነው ተአምሩ? የሆነው ድንቅ ነገር ምንድን ነው? ምክንያቱም አንድ ቀን ከባችሁ ነበር ልትገሉ። አሁን ደግሞ እነዚህ ደግሞ እንደ ካኒባል ናቸው ወገኖች፣ ሰውም የሚበሉ ናቸው የሚባሉ ናቸው። እና በጣም ኃይለኛ ትራይብ እና ምንድን ነው የሆነው ነገር? ምን ተፈጽሞ ነው? ምንም ሳታደርጉ ሄዳችሁ ብለን ጠየቅነው። ችፉናል ያን ጊዜ የማይሆነው እንዲህ ነው አለና እኛ መጠን በቡሬ ትራይቦንስ መጠን ስንከብ ቁመታቸው ይሄ ነው የማይባል የሚያበራ ልብስ የለበሱ የያዙት ሰገባ ማለት ነው መሶያ ወይም ደግሞ ሰይፍ እጅግ የሚያበራ ሰዎች 100 በላይ የሆኑ ከበዋቸዋል አሉ። ክብር ለኢየሱስ ይብለጨለጫል አሉ። ስለዚህ እነሱን ፈርተን እየሮጥን ነው። ኧረ ለኢየሱስ ክብር እንስጠው። እኛ ሰራዊት አላሰማራን፣ ግን እግዚአብሔር
በማንችልበት ጊዜ እግዚአብሔር ጉልበት ስላለ የጠራን ጌታ እንዴት አድርጎ ሰዎች እንደሚያወጣ ያውቃል። ይሄን ሁሉ ያደረገልን ጌታ፣ ይሄን ሁሉ የዋለልን ጌታ፣ በሕይወት የከበረን ነገር ያደረገልን ጌታ፣ ነገና ከነገ ወዲያ የያዘ ጌታ ወገኖቼ፣ ለነገ በተለይ ደግሞ ባለፈ ታሪካችን ላይ ብዙ እግዚአብሔር ኤንፈሲስ የለውም። ያለፈው አልፏል። ያለፈውን እርሱት ነው ያደርጌ የትናንቱን ተውት ነው የሚለው ጌታ። ነገር ግን እነሆ ከፊት አዲስ ነገር አደርጋለሁ። ለሕዝቡ ክብር ለኢየሱስ አዲስ ነገር አለው። ሃሌሉያ! አዲስ ነገር አለው። አዲስ የሚያደርገው ነገር አለ። እግዚአብሔር በትናንት ነገራችን ላይ እንድንቆም አይፈልግም። ሰይጣን ግን ወገኖቼ ነገን እንዳናይ ዛሬ ከእግዚአብሔር ጋር ሆነን ይሄን ድንቅ ያደረገልን ጌታ እንዳንባርከው በትናንት ላይ ያቆየን ይፈልጋል። ነገር ግን ጌታ እንዲህ ብሎናል፣ ያለፈውን ነገር አታስቡት፣ እርሱት። እነሆ አዲስ ነገር አደርጋለሁ፣ እርሱም ደግሞ አሁን ይሆናል። ሃሌሉያ! እናንተም አታውቁትም ይላል። በምድረ በዳ መንገድ በበረሃ ወንዝን አደርጋለሁ አለ ጌታ። በምድረ በዳ መንገድ አለ። መንገድ በሌለበት በሚያስፈራ ምድረ በዳ መካከል ካላችሁ እኔ መንገድ አለኝ ይላል ጌታ። ሃሌሉያ! በረሃ ላይ ካላችሁ፣ ጥማት ላይ ካላችሁ እኔ ወንዝ አለኝ ይላል። የበረሃውን የጥማቱን ምድር የኩሬ ማረፊያ አደርገዋለሁ ይላል ጌታ። እግዚአብሔር ወገኖቼ ትናንት ይህን ትልቅ ነገር የሰራልን ድንቅና ታምራት ያደረገልን ጌታ ታምራት በታምራት የሚራመድ እንደርሱ አይነት አምላክ ማንም የለም። ዳንኤል ወገኖቼ ለአንበሳ ጉድጓድ ሲጣል ያን ጊዜ የሚያስገርም ነገር ሆነ። ንጉሡ በጣም ተጨነቀ። ምክንያቱም የተሰራውን ተንኮል አያውቅም ነበር። ነገር ግን ንጉሥ ዳርዮስ በጣም ይወደው ስለነበር እንቅልፍ እንኳን አላየም፣ ሊበላም አልፈለገም። ነገር ግን ከሱ በላይ የሆነ አዋጅ የታወጀ እንደማይሻለው እንደ ሜዶንና እንደ ፋስ ሕግ ነው የታተመበት። ይህን ነገር መለወጥ አይችልም ንጉሡ። ምንም ያህል ቢወደው ንጉሡ ከማህተሙ በላይ ስላልሆነ ምንም ማድረግ አይችልም። ስለዚህ ተጨነቀ፣ ተናወጠ። ይሄ ሰው ጻድቅ ሰው ወንጀል አልሰራም፣ ምንም የሰራው በደል የለም። የሚያውቀው በመንግስቱ ላይ የተመሰገነ ሰው፣ ስምም የሌለበት ሰው፣ በመንግስቱ ሶስተኛ ማርጋ ያደረገ ሶስተኛ ሰው፣ አገር ሊገዛ የሚችል ሊያስተዳድር የሚችል ጥበብ እውቀት ያለው ሰው ዕብራዊ ከመሆኑ በስተቀር ወይም ደግሞ አምላኩ እግዚአብሔር ከመሆኑ በስተቀር ምንም ያጠፋው ነገር አለበት። ተጨነቀ ንጉሡ። አልበላም አልጠጣም። ሌሊቱን ሳይበላ ሌሊቱን ሳይጠጣ አደረ። ሲጨነቅ አደረ፣ ሲቸገር አደረ፣ ሲያስብ አደረ። ሌሊት ላይ መጣ። ሃሌሉያ! እነዚህ አንበሶች የተራቡ አንበሶች ነበሩ። ያውቁ ነበር ዳንኤልን በአምላኩ ሕግ ካልሆነ በስተቀር በምንም ሊይዙት እንደማይችሉ። በአምላኩ ሕግ ከመጡ ግን ሊያሸንፉት እንደሚችሉ ያውቃል። እሱ የተለየ ነገር አላደረገም። ነገር ግን ድሮ እንደሚያደርግ በአምላኩ ፊት 3 ጊዜ በምስራቅ ትይዩ የተከፈተ መስኮት አለው። አልከፈተው፣ የተከፈተ ኦሬዲ በተከፈተው መስኮት ላይ ቆሞ አምላኩ እግዚአብሔር ይባርክ ነበር። አመሰገነ፣ ጸለየ ነው የሚለው። የዳንኤል ዋነኛ ጸሎት የነበረው ምስጋና። የሚያስገርም በቀን 3 ጊዜ ያደርግ የነበረው ምስጋና ነው። ምስጋና። በዚህ ሁኔታ ደግሞ ማመስገን ቀላል ላይ ይመስላል። ተንበረከከ። ሁሉን ለሚችለው አምላክ ለእግዚአብሔር ሁሉን ሰጠው። በዚህ ጊዜ በጭንቅ ጊዜ የሚሰዋ መስዋዕት ነው ወገኖች። ምስጋና የሚሰዋ ያከብረኛል የተባለለትን አይነት ምስጋና ዳንኤል